እንግዲህ ውሃ ዝርጋታው እንዳይቆራረጥ አረ እንዳያሳስብ ምን ማለት ነው? ሙያ ላይ ጥያቄ ያስንሰማ ዋክ ደላላው አልነገረም አላጫውተም ስለኔ እንሰማ በኃይሉ ባያን ውሃ ይታዘዘዋል ነው የሚባለው። ማለት በጣም ጥሩ ጥያቄ ነው። ከለታት አንድ ቀን ቤት ተኝቼ አባይ ከመገደሉ በፊት በጣም የሚያበሳጭ አባባል ሰማሁ። አባይ ማደሪያ የለውም ግንድ ይዞ ይዞራል። ለሌት ተነሳው ቀጥታ ወደ አባይ ደረስኩ። አባይ ጋር እሺ አየኝ፣ ደነገጠ። ወዲያው ግንዱን ጣለ፣ ማዕድኑን ጣለ፣ አፈሩን አስቀመጠ። ልመለስ የኔ ጌታ ነኝ። ወደ ግብጽ እየወረደ ነበር ውሃው ሰው ሁሉ እንዳንተ ነው የሚደነግጠው። ከግድቡ በፊት እኔ ፈርቶ ሊመለስ ነበር እኮ ነው ማለት የምር አይደለም። ራሴን ፕሮሞት ሳደርግ ሳጋን ነው አባይን የሚያክል ወንዝ ብቻዬን እንግዲህ ጫዋታውን ቀነስ ነው ስራ ብዙ ሰላም ረዳት ነኝ። ረዳት አንቺን የመሰለሽ ልጅማ ረዳት አይደለሽም። አንቺማ ጌት ቫልቭ ነሽ። ይኸውልሽ በዚህ በመጠጥ ውሃ ዝርጋታ ላይ ጌት ቫልቭ የሚባል ፕሮዳክት አለ። ያ ማለት ልብ እንዴት ነው በሰውነት አካልሽ ደም ሲረጭ አለ አይደል? እንደዛን ዋና እንደማለት ነው። ተውኩት አሳውቀኝ። እንደውም ሲፎኒ ነሽ ሳምባ ማለት ወሳኝ ነገር ምንድነው? ጎበዝ ስራ ሳይሰራ ከተቃራኒ ጾታ ጋር እኔ እንዲህ ለጨዋታ ማቴሪያል እስኪቀርብልኝ ለጨዋታ ቢሆን ማቴሪያል መጣልህ አይደል እንዴ? ምን ያኛው? አዎ በዚህኛው አልሰራም። ይኸውልህ እኔ እንደሌላው ግድ የለሽ አይደለሁ። ለነገ ስራዬ ነው የምጠነቀቀው። አብቃቅቼ እንደምሄድ እችላለሁ፣ ግን ፕሮፌሽን አይፈቅድልኝም። ማለት ብሏቸው ላይ ጠራኝ ብናት ፊላ ስናልመው ስንፈልገው የነበረው ዕቃ ተገኝቷል። ምንድን ነው እንዴ? ፌስታል ይሄ ሰውዬ ቀስ በል እንጂ መቀመቅ ታወርደን ነው እንዴ? ህልማችንን እንደማሳካው ነገር ነበር አይደለም? አሁን ሳይመጡብን ሚሽኑን እናካሄደው። ያስ አታሙ እንገናኛለን። ቆይ ከአከራቢ ላይ ማሽከርከት ማናፋት ነው። እንደውም አባ ኢንተርኔት ተቋረጠ። ሰርተህ ሳቅ፣ ክፍለ ሳቅ። ወረኛ ግባ ብድሩን አሁን አምጣ ባልኩኝ በብሬው እኔው ተሰደብኩኝ። ብድሩን የዛኔ ስትወስደው አንድም ቀን አይቆይም ነው ያልከ። ለመበደር ሁሌ ፈጣን ነህ፣ ለመመለስ ግን ለምን ዘገየህ? የጠየቅኩ እኮ የራሴን ብር ነው፣ አልሰጠኝ ካልክም በቃ ልተወው። እኛንም መላ ኧረ ስጡኝ መላ የለንም መላ ኧረ ስጡኝ መላ የለንም መላ። ሁሉም ሰው እኮ ተማረረህ ገንዘባቸውን እየወሰድክ የኔን ብትመልስ የምገዛበት ማነው? ሰላም አለይኩም ነቢ። ሰላም ነው ማለት ደህና ዋላችሁ? እሺ አሁን ምን ፈለክ? በሩን ክፈተው አንዴ እኮ የፈለከውን ተናገርና ልጋለይ ነው እንዳጣበከኝ ሰውዬ። በሩ ልዘጋው ነው። ወደ ጉዳይ ልጅ አይደለ እንዴ? ሁሌ ጾም በመጣ ቁጥር እንደዚህ የምትሆነው ለምን? ወደ ጉዳይ ግባ ሰውዬ። በሩ ልዘጋው ነው። እሺ ትናንትና ሙባረክ ጠርቶኝ ነበረ ስላልቻልኩ ነው ያልመጣው። ሙባረክ አሁን አፍጥር ላይ ነው። አፍጥር ላይ ነው እና ኮኪሱ እንዳልክ ኮኪሱ እንቁላል አለው፣ ስጋ አለው። እሺ ሾርባ ቀምሽ ይወጣለው ባይሆን በቃ ወተት አለው። እሱም ይዱጣ እንዴ። አረ በማርያም ክፈተው በእናትህ ይዱጣ። ምን ፈልገህ ነው? አምና የበላሁት ማለት ነው። እስከዛሬ ስላልተጠመቅኩ ያሁኑንም አመት አንድ ላይ ልብላና የቄደር ስለመጣ በቃ ሙባረክ ነው የፈለከው። ሲጨርስ እጠራላለሁ። ይዱጣ እንዴ አንተ እስኪ ክፈተው። ሙባረክ አንተውን የምትሰራው ስራ አላህ ይፈቅደዋል? እንደዚህ አይነት ስራ አምላክ እንደዚህ አይነት ስራ እንድትሰራ ይፈቅዳል? ክፈተው ሙባረክ። ሙቤ ደህና ዋልክ? ምን አይነት ልጅ ነው የወለድከው? በእናትህ አገባም ብሎ እኮ እንደዚህ አልነቀኝ። ንፍጣም አመት በአመት አንተ ጾም በመጣ ቁጥር እንደዚህ ማመናጨቅ አለብን? ምን አይነት የተረገመ ልጅ ነው የወለድከው? በእናትህ ይሄማ ያንተ ሽንት አይደለም። እህል ውሃ ይለቅ። አንከራተተኝ እኮ እኔ አፉ እለዋለሁ። አፉ ብያለሁ። ኮኪሱን ደህና ዋልክ? አንድ ሲደመር አንድ በትዳር አንድ ነው። እኔ እና አንቺ ተዳምረን ሶስት ብንሆን ምን ነው? ምን እሺ በይ ችግር አለ? ያው ዘ ሞርኒንግ ኢዝ ዌክ አፕ ዘ ራፐር ኢዝ ዋትስአፕ ልልሽ ነበር። ያው በህይወት መንገድ ላይ ነፍስሽ መንገድ ስታ
ቀን ቀን ራፐር ነሽ፣ ማታ ማታ ራሳ እንደማለት ነው ሀቢብቲ። ምን እሺ በይ በለው አጣጣሁት ምን ፈራምጭ ጠቅጠቅል አርች ኧረ ሆርሞን መዛባት ማለት ጾታ መዛባት ነው መሰለኝ። ሴት አቱኝ የኔና እኔ እኮ ለማለት የፈለኩት አም ጎይንግ ቱ ጀርመን ሙኒክ ኢንጆይ ጃምቦ ጆቴ ባወጣው ሙዚክ ልልሽ ነበር ሀቢብቲ። በወሬ ሱስ ብዛት ከምትጨናነቂ ቀበሌ እየገባን ጃምቦሽን ተጋቺ እንደማለት ነው። አረ ይመቸኛል። አረ እባክሽ ጃምቦ ይመች። አንድ ጥይት ስጋ አፈር ነፍስ ሰማይ አልወድም ማስጠጫ አስመሳይ እኔ ነኝ እንዳትል የበላይ ዋሽንግተን ነው። ዋሽንግተን አንታሽ አሰብ መጀመሪያ ማሳሰብ ያለ ዝም ብሎ ዘው ተብሎ አይገባም። እሺ ለሌላ ጊዜ ዘው ብለህ አትል። ይኸውልህ አላስፈላጊ ድምጽ ማሰማት ከምሮ መውጣት አይቻልም። አረኔ ሸንቼ ብቻ ነው ሞቱ እርግብሽ ደሜን አረ ምን አለ? ይቅርታ አምልጦኝ ነው። ለምን ያመልጣ? አንተ ቆጣጠራ እንዴ ልሽና ብሎ ገብቶ ፖፖ የሚያስደነግጥ ድምጽ ያወጣል እንዴ? ቀስ ብለህ እንትን በል። ምንድን ነው ደግሞ አይወጣም እንዴ? አንተ እንደ ፊልም ይዘህ ነው እንደገባው አትወጣም እንዴ? አረ እየወጣሁ እኮ ነው። ምን አይነቱ ገሶን የመጣብኝ ዛሬ ደግሞ በእናትህ በመድኃኒዓለም ምንድነው ዳር ላይ ከምር ወጣው? እኔ እኮ አይደሉም እኔ ነው። አረ ግድ የለም ምን ብቻ መንልኝ አሳድገዋለሁ እንዴ? ግዴታ አባዬ ብሎ መጣራት አለበት እንዴ አንተ እንድታምን? አወይኔ አይደለም አልኩህ እኮ ምንድነው የምትለኝ? ይኸውልህ ለዛሬ ወለደ አንጀት አላስችል ብሎ ነው ብያለሁ ያለው። እሺ ከዚህ በኋላ ደግማታል። ሰው እንዴት አነጣጥሮ ማራት ይከብዷል። አረ ወዲያ እሱ ጋር ሰማት እሱ ጋር ያሁኑ ጋር ምን እያደረክ ነው? ብቻችሁን ኮተቻችሁ እኛ ምን ደበቅነው ታላ አትልም እንደ ታዲያ ተሳሳሙ ምን ችግር ነው? እንደውም ሳይላችኋለሁ ዝም ብለህ ተሳሳሙ ዘንበረ አሙዬ ምንድን ነው የምታፈጀው? ሰው ሲሳሳማ አይተጃጣቅ ምን እያለፍሽ ኬፕ ሙቪንግ ምንድን ነው እዚህ መገልጨቅ ነበር። አንቺ እያያት ነው አይደል? ስለንም ሲያናድር ተሳሳሙ ሳሚዎች ይብራስ አቤ በእናትህ አቤ ምንድን ነው ብርቅ ነው እንዴ? አንተ እንደዚህ መሀላቸው ልገባ ነው እንዴ? እንደዚህ አይነ ራሱ አይደለም እያየሁ ነው አይደል? እንዴ መሀላቸው ልገባ ነው እንዴ? እንደዚህ ልጅቷን ይዛ እንደዚህ ነው እያየሁ አይደል እንዴ? በእናትህ ተሳሳሙ በቃ አታ አቤ ቆይ እቺ ያሟል እንዴ? ለኔ ቆንጆ ፊላ ና ሳይና እያፈጠጡ ይሉ አራት አምስት ልጅ ምንድነው ይሄው ግንብ ዙሮ ነው እያፈጠጡ ምን አገባኝ? ቡዳ ያላችኋል። አይሆንማ በእናትህ አንተ እስካሁን ልጅቷን አልሳምካትም እስካሁን ወይ ፍላጎት ወይ እንዴ ምን ወይ አይደለም አንተ አልፈለክም እንዴ? ወይ ሳማት ወይ አንተ ዞር በልልኝ ማን ያሳያል? ወይ አንቺ ወይ ካልሳማሽ ወይ አንተ ምንድነው አይነ ለበለከ አቤ እስካሁን እዚህ ነው። ቆይ ግን ከዚህ በፊት ጉዳይ ገለህ ታውቃለህ? ቀላል አለ ይገርማል። አንድ ወዳጄ ከውጪ የበረሮ ፊሊቴ ያስገባ። ከዛ እሱ በጣም ቢዚ ስለነበር ጉዳዩን ለኔ ሰጠኝ እንድገለው። ጉዳዩ ምንድነው? የበረሮ መግደያ ፊሊቴ አይደለ? በሲሊፐር ነው አውልቄ የገደልኩት። አንድ ደንበኛው ላነበረኝ በዊልቸር ሜድ ማለት ነው። የሱ ጉዳይ ሲጋራ ማጨስ ነበር። አጭሶ ሲጨርስ ሲጥለውና አገደለው ይለኛል። እገልለታለሁ። ለምን? እሱ መግደል ስለማይችል። የሱን ሰውዬ ሲጋራ በጣም ከመግደል የተነሳ እግሬ ዞረ ምናምን እንጂ ኳስ ተጫዋቹ ላነበርኩ። ሲመሩ ተቀይሬ የገባው ሰዓት ነበር መገልላቸው። ይገርማል። ብዙ ስራ ሰርታል ማለት ነው በዚህ አይነት ነው። ያልኩ እኔ አቋሚም እንደምታየው እንግዲህ በጣም ለክፉ አይሰጥም። ብዙ ወንዶች ልከውኝ ብዙ ልጃገረዶችን በፍቅር ገድያለሁ ብያለሁ። ማህበራችን ራሱ በደረጃው ላቅ ያለውን ክብር ሊሰጠኝ መሆኑን ሰምቻለሁ። ምን መሰል የኔን ጉዳይ ገዳይ የሚለውን ስሜን ነጥቀው በአፍሪካ ሁለተኛ በዓለም አንደኛ የሆነውን ጉዳይ ተጋዳይ የሚለውን ማዕረግ ሊሰጡኝ እንደሆነ ጭምጭምታዎቹ ላሉ እያልኩ በጣም ይቅርታሽ። አንዴ ሄሎ አንተ ሰውዬ አትደውልብኝ፣ እኔ ለአንተ አልሰራም። ይኸውልህ አንተ ባልከው ብር ጉዳይ አይደለም አናት ላይ ያሉትን ቅማሎች እንደ ፋንዲሻ የሚዘሉ ቅማሎች አስገድልበትሽ፣ እንዳትደውልልኝ ከዚህ በኋላ ይቅርታ። የኔ ወንድም በእናትህ። ቆይ ግን ምንድነው የምትሰራው? እኔ ስራዬ በጠቅላላ በቄ ሽያጭ፣ ግዢ፣ ውል ማስረጃ ምናምን ይሁን ከፔንሲዮን እስከ አክሲዮን ከሸንኮራ አገዳ እስከ መዋኛ ገንዳ። ይሄ ደግሞ 1 ለ5 እስከ ቀጣዩ ሳምንት የሚሉላ እንትኖች ላይ ሰርቻለሁ። ይገርማል። ሁሉንም በድል ነው የተጧቸው። አባቴ ሁላ ምን ይላል መሰል ጉዳይ ገዳይ አደል ሰላይ ይሳካለት ይሁን ከላይ ይዝጋ መደብ ይሁን ጠቅላይ ይል ነበር። እንዳታስብ ልፈልግ አሁን ሲመስለኝ ደላላ ነህ ማለት ነው። ምን አልከኝ? ደላላ ነህ? ኖ አይ አም ናት ብሮከር። ደላላ እንዳትለኝ በጣም ይቀርታል። አይ አም ኢሹ ኪለር አም ኖት ደላላ። መቅረት ይችላል። የተረገምክ ልጅ ነው። ፍራምሽ ሰጥባሉ እንደው ጭንቅላት ይደርሱ እንደው ማሳያለሁ ባልዘራላ ታያለህ
ቤቢዬ እሞራሽ ነገር ማለት ነው ህፃን ልጅ ነው ብለሽ እንዳን ወንድም አለ አሁን ያ ወንድም ያልሽ ወንድም አይደለም ከጉድፍቻ ነው አንተተን አሳደግ ነው ለዘበኝነት ብናረገው ይሄን ፍርሽ ከበልቶ ነው መስተነፋፋብን ሊገለን እኮ ነው ይሄ እኮ የሚረባ ሰው አይደለም ይሄው አሁን ያማል ማለት ስለሚያመው አሁን ግዝፍ ያለው መድኃኒቱ ነው እንዲህ ግዝፍ ያደርጋል አይደለም እንደሱ አትበይኛ ምን አይደለም ስልኩን የት ነው ያደረኳት ይሄው አደራሽን ይሄው እዚህ አቅራቢያ ያለ ፖሊስ ጣቢያ ጠቁም እሱ ነው የገደለኝ ቤት ምን አባ ነው የምትለፈልፈው የታረከው ስልኩን የታረከው የት አለ ለኔም ነው ከዮኒ ሞባይል እንትን ብያለሁ ኦሪጂናል ስክሪን ነው አዎ ሂድሻውን አምጣው ስክሪን ነው ሂድ ቶሎ ስልክ ጓዘተ ሂድ አንተ አማማትሽን ያሳብሮ ምንም ፈልጌ ላገኝ አልቻልኩም አለ ማለት ያለ እዚህ ጋር ቆሜ መላበለኝ በተለይ መላልንም እንዴ ነገሬ በተለይ ምነግረን ምንድነው የምነግርህ ምንድነው ያለው አሁን ላገኝ አልቻልኩም ስትል አልሰማሁም እንዴ እሱማ ሰምተኛል ምን እንደሆነ ግን መቻወቅ እንዴት አላቅም ማርዬ ኤቢደላ ነው እኮ ነኝ ይሄ ጠፋኛል እንዴ ቢከራ ቤት ነው አይደል አይደለም ስራ የቤት ሰራተኛ መሬት አራት አበዳሪ ሚስት ነው አይደል? ኧረ አትፍጠን በእናትህ እኔ የፈለኩት የመኪና መለዋወጫ አትልም እንደዚህ ጋር ሞልቶ አይደል? መለዋወጫማ እድሜ ለሞይንኮ ተገላግያለሁ። ቢዋይዲ ከቤት ውስጥ ስትገዛ ሁሉንም ሰርቪስና መለዋወጫ እዛው ሞይንኮ በሰለጠኑ ቴክኒሻንስ ታገኛለህ። ልትሸጠውም ካሰብክ ከነ 8 ዓመት የባትሪ 6 ዓመት ደግሞ የአጠቃላይ መኪና ዋረንቲ ስለሆነ ሪሴል ቫልዩ ከፍ ይልላል። እና እኔ ያጣሁት ሹፌር ነው። ሹፌርማ ሞልቷል። መጀመሪያ እንደዛ አትልም ፈርተህ ነው አይደል? ስንት ኪሎ ይሆንልህ? ኤርሚ እንዴት ነው? ሰላም ነው ጄ እና ምን ውስጥ ነው የገባሁት? እናታችሁ እንዴ አባከስ ብለህ ጠጣ እንጂ ምንድነው? ምን አገባ? ምን ያነጫጭባ ተገላገልኩ ስለው እኔ ለሱ ብዬ ነው። ምን ሆነ? የራሱ አይደለም አረ ሁላችንም ማስመሳዎች ነን። እንዴ አበዛውንስ እንዴ ሁለታችሁ ተስማምታችሁ እንደ መጣችሁት? እችላለሁ እኔ ሁሌም እችላለሁ እኔ